አስደሳች ዜና! በኢራን የሚገኘው የሆርሙዝ ሰርጥ ለንግድ ስራ ሙሉ በሙሉ ክፍት እንደሆነ ተረጋገጠ። በእስራኤልና ሊባኖስ መካከል የነበረው ጦርነት ለ10 ተከታታይ ቀናት የተኩስ አቁም ስምምነት ተደረገ። ክቡራን የቻናል ቤተሰቦች ዋና ዜናዎች የማስደምጣችሁ እኔ ሰምሮ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ መጨረሻው ተከታተሉ። ምክንያቱም ሰብስክራይብ ስታደርጉ በሚቀጥለው የሚለቃቸው አዳዲስና ታማኝ መረጃ ቀጥታ በስልካችሁ ኖቲፊኬሽን አማካኝነት መረጃ ይደርሳችኋል ማለት ነው። እንዲሁም ላይክ እና ሼር እያደረጋችሁ አበረታቱን። በሰሞኑ በሶስቱ ሀገራት በነበረው ጦርነት የዓለም የንግድ መስመር የሆነው የሆርሙዝ ሰርጥ ተዘግቶ እንደነበር ይታወቃል። በዚህም ብዙ ሀገራት የከፋ ኢኮኖሚ ቀውስ ገብተው እንደነበር ይነገራል። ነገር ግን በተደረገው የ10 ቀን የተኩስ አቁም ስምምነት ሰርጡ ወደ ተለያዩ ከወታደራዊ አገልግሎት ውጪ ወደ ተለያዩ ሀገራት ንግድና ንብረቶችን ማጓጓዝ እንደሚቻልና የኢራንን ሕግና ደንብ በጠበቀ መንገድ በተለያየ የኢራን አብዮታዊ ዘብ ወይም ደግሞ IRGC ጋር በመናበብና የአብዮቱን መመሪያ በጠበቀ መንገድ መንቀሳቀስ እንደሚቻል በይፋ ተነገረ። ለዚህ የተኩስ አቁም ስምምነት ትልቅ ሚና የተጫወተው ፓኪስታን መሆኑ ይታወቃል። ነገር ግን ኢራን ከአሜሪካ ጋር የነበራት የውጊያ ጊዜ 40 ተከታታይ ቀናት ቢሆንም አሁን ግን ለ2 ሳምንት ያክል ከተኩስ ነፃ ሆነው እንዲቆዩ ፓኪስታን ሚናዋን ተወጥታለች ነው ያለው። እናም ይህ የሰላም ስምምነት በሚቀጥለው ረቡዕ ይጠናቀቃል። የአሜሪካው ፕሬዝዳንት እንደተናገሩት የተፈጠረው የሰላም ድርድር እስኪፈጸም ድረስ የነዳጅና የንግድ መርከቦች በቀጠናው በነፃነት ማለፍ የሚችሉበት ሁኔታ ቢፈጠርም ቀድሞ በኢራን ወደቦች ላይ የጣልነው እገዳ ግን እንደተጠበቀ ይቀጥላል ብለዋል። ይህ የባህር ኃይል ከበባ ኢራንን ብቻ ያነጣጠረ እንደሆነና የዓለም የንግድ መስመር የሆነው ሆርሙዝ ሲከፈት አይከፈት የእገዳ መመሪያችን ግን እንደተጠበቀ ነው ሲሉ ትራምፕ አሳስበዋል። ዶናልድ ትራምፕ አክለውም ይህ የእኛ በኢራን ላይ የጣልነው ማዕቀብ የሚነሳው ኢራን ሙሉ በሙሉ የአሜሪካን ትዕዛዝ ስትጠብቅና የእኛን ሀሳብ በመደገፍ ስትችል ብቻ ነው ሲሉ አሳስበዋል። በሌላ ዜና በእስራኤልና ሊባኖስ መካከል የነበረው ጦርነት በአሜሪካ አሸማጋይነት ፍጹም የተረጋጋ የተኩስ አቁም ስምምነት ተፈጻሚነት አግኝቷል። ይህ የተኩስ አቁም ድርድር ለ10 ቀን ይሁን እንጂ እንደ ሁኔታው ሊራዘም ይችላል ሲሉ ፕሬዝዳንቱ አሳውቀዋል። ቤንያሚን ኔታንያሁ እንደተናገሩት የእስራኤልና ሊባኖስ ስምምነት ለወደፊት ትልቅ የጋራ ዕድልና የአብሮን ተምሳሌት የማረጋገጥ ነው ሲሉ ተደምጠዋል። በዚህም ሄዝቦላ ይህን የሰላም ጥሪ እንደሚያከብሩና መላ የሊባኖስ ቀጠናዎች ፍጹም ሰላምና የተረጋጋ የዜጎች እንቅስቃሴ እንዲፈጠርና እስራኤል ቀጠናችንን እንዳይረግጡ ስትል አሳስባለች። ነገር ግን ኔታንያሁ ለሄዝቦላ እንደገለጹት የኛ የጦር ሰራዊት በመስዋዕትነት የያዘውን የደቡባዊ ሊባኖስ ቀጠናን እንደማይወጣና በምሽጎቻቸው መቆየት እንዳለባቸው አስጠንቅቀዋል። ክቡራን የዚህ ቻናል ቤተሰቦች እስካሁን እናንተ ጋር የነበርኩኝ የሰምሮ ነኝ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ በቀጣይ ታማኝና አዳዲስ መረጃ እስከንገናኝ መልካም ተመኘው።